እንደው ጆዬ ሐዋርያት ላይ ሰፋ ያለ ጊዜ ወሰደ። በእርግጥ በዚህ ልክ ብቻ የሚነሳ አይደለም። ተመልካቾቻችንም ዲቴይል ገብተው እነዚህን ጉዳዮች መመርመር፣ ያስቀመጥናቸውን መስፈርቶች ማየት ይጠበቅባቸዋል ብለን እናስባለን። እስቲ ወደ ነቢያት እንሂድ። መጽሐፍ ቅዱሳችን እንግዲህ ቅድም እንዳልነው በኤፌሶን መጽሐፍ ምዕራፍ 2 ቁጥር 20 ላይ አንዱ መሰረት ጣይ ተደርገው የተጠቀሱት ነቢያት ናቸው። ስለዚህ ምን እስቲ ስለ ነቢያት የተወሰነ ነገር ካንተ ጋር እንበል። ምክንያቱም ነቢያት በአዲስ ኪዳን በብሉይ ኪዳን እየተባለ ብዙ የሚባል ነገር ስላለ ጀምርና እንቀጥላለን። ወደ ነብይነት ስንመጣ ቅድም ጠይቀኝ ነበር። እንግዲህ ከስሙ ትርጓሜ መጀመር በጣም ጥሩ ነው። ክሊር ያደርግልሃል። የስሙ ትርጓሜ በመዝገበ ቃላት ላይ የተቀመጠውን አስቀምጠዋል። የኢትዮጵያ ቃለ ሕይወት መጽሐፍ የጻፉ ሰዎች አስቀምጠዋል። ነብይ የሚለውን ትርጉም ሲያነሱ ነባ የሚለውን አስነበየ፣ መጪውን አስነገረ፣ አስወራ፣ ተነበየ ወይም የወደፊቱን ተናገረ የሚለውን የያዘ ነው ነብይ የሚለውን ትርጉም ብለው አስቀምጠዋል። ያ ማለት ነብይ ያለፈውንና የሚመጣውን የማወቅ ብቃት ያለው የሚለውን ያው የሰውየውን ብቃት እያነሳ እንዳልሆነ ታውቃለህ። እና ብቃት ያለው ብላ የኢትዮጵያ ቃለ ሕይወት መጽሐፏ ላይ አስፍራለች። ያም ብቃቱ እግዚአብሔር የሰጠው ነው። ያው ሁሉን የማወቅ አይደለም። ይሄም ደግሞ ሊሰመር ይገባል። እግዚአብሔር ሁሉን አይገልጥም። ምክንያቱም የነብይነት አገልግሎት እንደ እግዚአብሔር ሁሉን የማወቅ አይደለም። እግዚአብሔር የፈለገውን ያ ነብይ እንዲያውቅ የፈለገውን ብቻ የሚያሳውቀው ጉዳይ። ስለዚህ ይሄ በጣም ሊሰመር የሚገባ ነው። ወደ ስሙ ትርጉም በዕብራይስጥ ስናየው ናቢ የሚል ትርጉም አለው። ናቢ የሚለው ነብይ የሚለው ነብይ የሚለውን የግዕዝ ቃል ነው የሚይዘው በእኛ ማለት ነው። ስለዚህ የእግዚአብሔር አፈቀላጤ ነው ወይም የእግዚአብሔርን አፍ የሚያስተጋባ ነው የሚለውን ማንሳት እንችላለን። የነቢያትን አገልግሎት ካየ ከእግዚአብሔር ወደ ሰው ወይም እግዚአብሔርን ወክለው ወደ ሰዎች መልእክት የሚያመጡ እንደሆኑ እናያለን። እሱም በተለያዩ አይነት መንገዶች ተቀምጠዋል። የምታውቃቸው ነው። ለምሳሌ ኢሽ ኤሎሂም ብለን የምንለው ኢሽ የሚለው ዕብራይስጡ ወንድ የሚለውን ነው፣ ወይም ሰው የሚለውን ኢሻ ሴት፣ ኢሽ ወንድ ነው። ወይም ሰው የሚለውን የእግዚአብሔር ሰው ለማለት ኢሽ ኤሎሂም ይላሉ። እና የእግዚአብሔር ሰው በመባል የሚጠሩ ነቢያት እንደነበሩ ያው ታውቃለህ። ሌላ ሮሃ የሚባሉ ወይም ሆዘዝ የሚባሉት እነሱ ባለራይ በመባል የሚታወቁ ናቸው። እነዚህ የነቢያትን ትርጉም እንደው ስናይ ከመጽሐፍ ቅዱስ ውስጥ በዚህ አይነት ነገር እግዚአብሔርን ወክለው ወደ ሰዎች የሚያመጡ የሚናገሩ የእግዚአብሔር አፈቀላጤ የእግዚአብሔር ተወካይ እንደራሴ የሆኑ በእግዚአብሔር ሳይድ ለሰው የቆሙ ማለት ነው። የእግዚአብሔርን ሐሳብ ወደ ሰው የሚያመጡ እነዛ ነቢያት ብለን እናነሳቸዋለን ማለት ነው። ከዚህ ጋር ተያይዞ ነቢያትን በብሉይ ኪዳን ዝም ብለን ራፍሊ ስናነሳ እንግዲህ ነቢያት ፍጹማን አይደሉም ታውቃለህ። ብሉይ ኪዳን ላይ መጽሐፍ ቅዱስ ከሚነግረን የተቀጡ ሁላ ነቢያት አሉ። ነቢያት ሆነው መልእክት ባለመናገር ዮናስን ዝም ብለን ራፍሊ ብናነሳ እንኳን እንደ እግዚአብሔር ነቢይ ቢላክም ወደ ነነዌ ቢላክም እምቢ በማለቱ ምክንያት የወሰደው መሀል ላይ ትልቅ የሆነ ቅጣት መጥቶበት ከእንደገና ነው ሪፔንት አድርጎ ከእንደገና የእግዚአብሔርን ስራ ሲያስኬድ የነበረው ማለት። ስለዚህ ነቢያት ፍጹማን ናቸው የሚልም ነገር እንዳንይዝ። ስለዚህ ይሄ ከእግዚአብሔር በብሉይ ኪዳን ከእግዚአብሔር መልእክት እየተቀበሉ ለሰዎች የሚያቀርቡ የራሳቸው ባይዜ ስራ ያላቸው፣ አንዳንዶቹ እንደውም መቼ እንዴት እንደመጡ እንኳን መጽሐፉ የማይነግራቸው ሰዎች አሉ። ስለዚህ ይመጣሉ፣ የሆነ ነገር አድርገው ወደ ስራቸው የሚሄዱ ወደ ግብርናቸው፣ እግዚአብሔር ሲጠራቸው ብቻ መጣ ሲባል በ5ኛው ዓመት ምናምን 5 ዓመት ሙሉ የራሱን ኑሮ እየኖረ እግዚአብሔር
በመልእክቱ ሲመጣላቸው ያን ቃል ተሸክመው ወደ ህዝቡ የሚያመጡ ደግሞ ፍጹም የሆኑ ታዛዥ የሆኑም ደግሞ በአብዛኞቹ እንደዛ አይነት ነቢያቶች አሉ ማለት ነው። ይሄን በጣም አስምረን የምናነሳው ጉዳይ ነው። ምናልባት ግርታ ከሚፈጥረው ዛሬ እግዚአብሔር ከረዳን ክሊር ልናደርግ የምንችለው አንዱ ምንድነው? በአዲስ ኪዳን ውስጥ ነብይና የትንቢት ንግግር ወይም የትንቢትን የመናገር ስጦታን ወይም የማወቅ ስጦታ የእውቀት ስጦታ ብለን የምንለውን እንዴት ነው ልንለያቸው የምንችለው? ምንድነው በመሃላቸው ያለው ልዩነት? እሺ ጆዬ አመሰግናለሁ። እንዳልከው መጽሐፍ ቅዱሳችን ላይ በአዲስ ኪዳን ነቢያትን እና ትንቢታዊ ንግግርን እንዴት አድርገን ማየት እንደምንችል የሚያሳዩ ክፍሎች አሉ። እንዲሁ እስቲ በአዲስ ኪዳን ነቢያት ተብለው የተባሉ ሰዎች እነማን ናቸው የሚለውን በግርድፉ ለማየት እንሞክርና ነቢያት ተብለው እንግዲህ ቅድም የተነሳንበት ጥቅስ አለ፣ ያነሳነው መሀል ላይ ጥቅስ አለ፣ በሐዋርያትና በነቢያትም መሰረት ላይ ታንጻቸዋል ስለሚል ነብይነትን እንዲሁም ደግሞ ትንቢታዊ ንግግርን ቤተክርስቲያን እንዴት ባለ መልኩ ነው መመልከት ያለባት የሚለውን ሐሳብ ነው በጥቂቱ የምናነሳው። ለምሳሌ በወንጌላት መጽሐፍ ላይ እነ ዘካርያስ፣ እነ ስምዖን፣ እነ ሐና እንዲሁም ደግሞ መጥምቁ ዮሐንስ ተነስተዋል። እሱ ብቻ ሳይሆን ለምሳሌ ሉቃስ 7 ላይ ቀያፋ ትንቢትን እንደተናገረ እናስታውሳለን። ስለ ኢየሱስ ሞት ትንቢት መናገሩን እዛ ጋር ልብ እንላለን። እሱ ብቻ አይደለም፣ ሐዋርያ ሥራ ላይ አጋቦስና ከአጋቦስ ጋር ደግሞ ነቢያት ተብለው የሚጠሩ መምህራን ደግሞ እንዳሉ እናስተውላለን። ስለዚህ ለምሳሌ አጋቦስን ትንቢት ሲናገር አይተነዋል። ስለ ጳውሎስ እስር እንዲሁም ደግሞ ሊመጣ ስላለው ታላቅ ረሃብ መናገሩን እናስተውላለን። ስለዚህ ከዚህ አሁን ከነ ሐዋርያ ሥራ ላይ ካለው ስለ ነብይነት ከሚሰጠን ትምህርት ተነስተን ነቢያት መምህራንም እንደሆኑ ወይም ደግሞ የሚያስተምሩም እንደሆኑ እንዲሁም ደግሞ ትንቢትን የሚናገሩ ሰዎች መሆናቸውን በጥቂቱ ከዚህ ማስተዋል እንችላለን። እሱ ብቻ ሳይሆን ይሁዳና ሲላስ ተነስተዋል። እነዚህ ነቢያት ተብለው የተጠሩ ናቸው። ወንድሞችን ሲያጽናኑ፣ ሲያበረታቱ እንዲሁም ደግሞ ሲመክሩ ሲታዩ የነበሩ ሰዎች ናቸው። ነገር ግን የመልእክቱ ይዘት ባይገለጽም ማለት ነው። ስለዚህ ነቢያት ተብለዋል እና ደግሞ አት ዘ ሴም ታይም ወንድሞችን ሲያጽናኑ፣ ሲመክሩ፣ ሲያበረታቱ ተስተውለዋል። ስለዚህ ነብይነትንና ትንቢት በመናገር ብቻ ነብይነትን ዲፋይን እንዳናደርግ የሚያስገድደን ሐሳብ ነው ማለት ነው። ስለዚህ በአዲስ ኪዳን መሰረት ጣይ ናቸው ብለን የምንላቸው ነቢያት ትንቢት ተናጋሪዎች ብቻ አልነበሩም ማለት ነው። ያ እሱ ብቻ ሳይሆን 12ቱ የኤፌሶን ሰዎች አሉ በሐዋርያ ሥራ ምዕራፍ 19 ላይ የተጠቀሱ አዲስ አማኞች ናቸው። ጳውሎስ ነው የጸለየላቸው። መንፈስ ቅዱስን ተሞልተው ትንቢት እንደተናገሩ ክፍሉ ይናገራል። ነገር ግን የተናገሩት ትንቢት ደግሞ ምን እንደሆነ ይዘቱን በግልጽ አያስቀምጥም። ስለዚህ ትንቢት መናገራቸውን አስተውለናል። ኦኬ። ስለዚህ እነዚህ ሰዎች ነቢያት አይደሉም፣ በመንፈስ ቅዱስ ተሞልተው ነገር ግን ትንቢትን ደግሞ ሲናገሩ አስተውለናል ማለት ነው። እሱ ብቻ አይደለም። የወንጌላዊ ፊልጶስ ሴት ልጆች 4ቱ ሴት ልጆች በሐዋርያ ሥራ ምዕራፍ 21 ላይ ያሉት ማለት ነው። እነዚህ እንግዲህ ነቢያት ተብለዋል። በእርግጥ የተናገሩት ትንቢት በግልጽ ባይጻፍም ማለት ነው። መልእክቶች ላይ እና ሐዋርያው ጳውሎስ፣ ሐዋርያው ጴጥሮስ እና ሐዋርያው ዮሐንስ ትንቢትን ተናግረዋል። ነገር ግን ነቢያት አልተባሉም። ኦኬ። እሱ ብቻ አይደለም። ራእይ ላይ ስንሄድ ሐዋርያ ዮሐንስ ለ7ቱ አብያተ ክርስቲያናት ትንቢትን ተናግሯል። ነገር ግን ነብይ አልተባለም። ስለዚህ ትንቢትን መናገርንና ነብይነትን በዚህ መልኩ ይሄ ትንቢት የተናገረ ሁሉ ነብይ ነው ብለን እንድንል የሚያስገድደን የመጽሐፍ ቅዱስ ክፍል የለም። ይልቅ ነቢያት ትንቢትን ሊናገሩ ይችላሉ። ሲያስተምሩም አይተናቸዋል፣ ሲመክሩም አይተናቸዋል፣ ሲገስጹም አይተናቸዋል፣ ሲያቃኑ፣ ሲመክሩም ሲያበረታቱም አይተናቸዋል። ስለዚህ ትንቢት መናገርንና ነብይነትን ለየብቻው ነው የምናየው ማለት ነው። አንደኛውን በሌላኛው መዋጥ አንችልም ማለት ነው። ነገር ግን
መሰረት ጣይነቱ ላይ እነዚህ ነቢያት አይነተኛ ሮል እንደነበራቸው መጽሐፍ ቅዱስ ይናገራል። ስለዚህ ነቢያቱ በማስተማራቸው ትንቢት በመናገራቸው እንዲሁም ደግሞ ሌሎች ባገለገሏቸው አገልግሎቶች ከሐዋርያቱ ጋር አንድ ላይ መሰረቱን የመጣል ስራ ላይ እጅግ በጣም ጉልህ ሚና ተጫውተዋል ማለት ነው። አንድ ግን በጣም መዘንጋት የሌለብን ነገር አለ። በተለይም ደግሞ ትንቢትን መናገርን አስመልክቶ መጽሐፍ ቅዱሳችን ላይ ብዙ ግራ እንዳንጋባ የሚያደርገን ክፍል አለ። በተለይም ነብይነትን ትንቢትን በመናገር ጠቅልሎ የማየትን ችግር ለመፍታት መጽሐፍ ቅዱሳችን ላይ በሐዋርያት ሥራ ምዕራፍ 2 ከቁጥር 16 እስከ 18 ባለው ክፍል እጅግ በጣም የሚታወቅ ፌመስ የሆነ ክፍል አለ። ነብዩ ኢዮኤል የተናገረው ሐሳብ ነው እዚህ ጋር የተወሳው እና በመጨረሻው ዘመን መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ብሎ የተናገረውን ከዛ በኋላ እንግዲህ ትንቢትን መናገር ከዛ በኋላ ራእይ ማየት ህልም ማለም የሚባል ነገር እንደመጣ እናስተውላለን። ስለዚህ መንፈስን የሞላባቸው አት ሴም ታይም ደግሞ ትንቢትን መናገር እና ሌሎች በክፍሉ ላይ የተጠቀሱ ነገሮች እንደሚስተዋሉ ተነግሯል። ስለዚህ በአዲስ ኪዳን መንፈስ ይሄ እንግዲህ ነብዩ ኢዮኤል የነበረበት ይህን ትንቢት የተናገረበት ዘመን ጌታ እግዚአብሔር መንፈሱን አንድ ጊዜ ልኮ ለጥቂት ሰዎች ልኮ ትንቢትን የሚያናግርበት ዘመን ነበር። ስለዚህ አሁን በአዲስ ኪዳን ግን እነኛ ጥቂት ሰዎች ላይ እየወረደ ትንቢትን እያስነገራቸው ወይም ደግሞ እግዚአብሔርን ሐሳብ ለሕዝቡ እንዲያስተላልፉ እያደረጋቸው የነበረው ያ መንፈስ አሁን በአዲስ ኪዳን በስጋ ለባሽ ሁሉ ላይ እንደሚፈስ እንዲሁም ደግሞ ስጋ የለበሰ ሁሉ ደግሞ በውስጡ ከሚኖረው መንፈስ ቅዱስ የተነሳ ራእይን ሊያይ እንደሚችል ትንቢትን ሊናገር እንደሚችል ህልምን ሊያልም እንደሚችል መጽሐፍ ቅዱሳችን ይነግረናል ማለት ነው። ስለዚህ መንፈስ ቅዱስ በአዲስ ኪዳኒቷ ቤተክርስቲያን በአማኝ ሁሉ ውስጥ ስላለ ያ አማኝ ሁሉ ደግሞ ትንቢትን ሊናገር እንደሚችል መጽሐፍ ቅዱስ ይናገራል። ስለዚህ ትንቢትን መናገር የነብይነት ጥቅል ዲፊኒሽን ወይም ነብይነትን ትንቢትን በመናገር ላይ ቆመን ብቻ ዲፋይን እንዳናደርግ ያደርገናል። ስለዚህ በአዲስ ኪዳን ላይ የነበሩ በዛ በኤፌሶን ምዕራፍ 2 ቁጥር 20 ላይ የተጠቀሱት ነቢያት የአዲስ ኪዳን ነቢያት መሰረትን በመጣል ስራ ላይ ተሳትፈዋል። ነገር ግን ትንቢትን ደግሞ የመናገር ስጦታ በቤተ ክርስቲያን እንደቀጠለ እናያለን። ነገር ግን የኢትዮጵያ ቃለ ሕይወት ቤተ ክርስቲያን በዚህ መሰረት ላይ ቆማ በቅርብ አሳተመችው መጽሐፏ ላይ ስለዚህ ጉዳይ የተናገረችው ነገር አለ። በተለይም ነብይነትን ዲፋይን ያደረገችበት ነቢያትን ያብራራችበት መንገድ አለ። እሱን በቀጥታ ባነበው ተመልካቾቻችን አይ ቲንክ ይቀላቸዋል ባነብላቸውና እንዲህ ብላለች። በክርስቶስ ኢየሱስ አምኖ የዳነ የክርስቶስ ቤተ ክርስቲያን አካል የሆነ ትንቢት የመናገር ስጦታ ከመንፈስ ቅዱስ የተሰጠው መንፈስ ቅዱስ ያሳየውንና የተናገረውን በእግዚአብሔር አጥርቶ እንደ እግዚአብሔር ቃል ለአማኞች መታነጽ እድገትና መበርታት የሚያገለግልና የሚገለገል አማኝ ማለት ነው ብላለች። ስለዚህ አሁን በአዲስ ኪዳኒቷ ቤተ ክርስቲያን ውስጥ ትንቢትን መናገር ለአማኞች ሁሉ መንፈስ ቅዱስ ያለው ሁሉ ትንቢትን ሊናገር እንደሚችል ጌታ በሰጠው ጊዜ አድሬስ ታደርጋለች ማለት ነው። በአዲስ ኪዳን ነቢያት የተባሉት እነማን እንደሆኑ መጽሐፍ ቅዱሳችን በግልጽ ይዘረዝርልናል። እንዲሁም ተግባራቸው ደግሞ ምን እንደሆነ ይዘረዝርልናል። አሁን ደግሞ እንግዲህ በአዲስ ኪዳን የነበሩ ነቢያት ጉልህ ተግባራቸው ምን እንደሆነ መጽሐፍ ቅዱሳችን ስላስቀመጠ አሁን ደግሞ በአዲስ ኪዳን ደግሞ ከመንፈስ ቅዱስ ሙላት ጋር በተያያዘ ሰዎች ሊሰጣቸው የሚችሉ ጉዳዮችን እያነሳች ቤተክርስቲያኒቱ ነቢያት ብላ የመሾምን ጉዳዩን ትታለች። ወይም ነብይ በዚህ ዘመን አለ የሚለውን ሐሳብ መሰረትን ከመጣል ጋር አስተሳስራ ስለምታዩ በዚህ ዘመን ነብይ የለም። ይልቅስ ትንቢትን መናገር ደግሞ መንፈስ ቅዱስን አማኞች ስለተሞሉ ጌታ በፈቀደ ጊዜ ሰዎች ትንቢትን ሊናገሩ ህልምን ሊያልሙ ራእይን ደግሞ ሊያዩ እንደሚችሉ ቤተክርስቲያኒቱ ታስተምራለች ማለት ነው። ስለዚህ ነቢያትን
በልዩነት የምትሾምበት ነብይ ብላ ትንቢት የተናገሩ ሰዎችን፣ ህልም ያለሙ ሰዎችን፣ ራእይ ያዩ ሰዎችን በልዩነት ነቢያት ብላ የምትሾምበት ምንም አይነት ግራውንድ የለም። ይሄ ደግሞ ለአዲስ ኪዳን አብያተ ክርስቲያናት በሙሉ የሚሰራ ነው። መጽሐፍ ቅዱሳችን ላይ ነቢያት ሲሾሙ አናይም። ይልቅስ መንፈስ ቅዱስ ደግሞ ሲረዳቸው በዘመናቸው ያገለገሉት አገልግሎት አለ። ነገር ግን ደግሞ መሰረት ጣይነት ከሐዋርያት ጋር አንድ ላይ የሰሩት ስራ እንደሆነ እናስተውላለን። እንግዲህ ጆዬ ከዚህ ጋር በተያያዘ ነቢያት በዚህ ዘመን ነቢይ ተብሎ የሚጠራ ሰው እጅግ በጣም ብዙ ነው። ስለዚህ በዚህ ዘመን የነቢያትን አገልግሎት እንዴት እንደምናይ በተወሰነ መልኩ ብታነሳልን ደስ ይለኛል። ይሄ ነገር ካልጠራ ብዙ ችግር ስለሚያመጣ እዚሁ ላይ አሁን አንተ ያነሳልኝ ነገር ላይ የዘንድሮቹ ወይም የሰሞኑ ወይም በዘመናችን ብላ ዋና ትኩረት አድርጋ ካነሳቸው አንዱ የነቢያትን አገልግሎት ነው። የነቢያት አገልግሎት እንዴት ነው የሚታየው? እንዴት ነው በመጽሐፍ ቅዱስስ የሚቃኘው የሚለውን ነገር አንስተዋል። አሁን ደግሞ ያሉ ነቢያት ወይም ደግሞ አሉ ብለን የምንላቸው ወይም አሉ ብለን ሳይሆን እንደውም ለእኛ ክሊር ሊሆን የሚችለው አለን ብለው የሚሉ ነቢያት ወይም ሐሰተኛ ነቢያት ወይም ደግሞ በሌላው ጎን ደግሞ ምናልባት እንደ ኢትዮጵያ ቃለ ሕይወት ቤተ እምነት ሌላ ቤተ እምነት ውስጥ ያሉ ነቢያትን የሚሾሙ ቤተ እምነት ያላቸው ሰዎች አሉ። እዛም ያሉ ነቢያት እንዴት ነው የሚታዩት የሚለውን ነገር እናነሳለን። መጀመሪያ የነብይነት አገልግሎት ቅድም እንዳስቀመጥ ነው ይሄ የመጽሐፍ ቅዱሳዊ አቋም ስለሆነ መጽሐፍ ቅዱስ ቤተክርስቲያን ነቢያትን ስትሾም አያሳየንም፣ በፍጹም አያሳየንም። የነቢያት አገልግሎት እንደ አንድ መስመር ታይቶ ተጠርቶ አንድ ሰው እና በነብይነት አገልግል የሚል ነገር የመጽሐፍ ቅዱስም የታሪክም ባክግራውንድ የለንም። ያው ቅርብ ጊዜ የመጣ ምናልባት 100-200 ዓመት የማይሞላ ታሪክ ያለው መነሳሳት ነው ይሄኛው ራሱን ታሪክን ስናጠና ማለት ነው። ስለዚህ በተለይ ደግሞ በሐሰተኛ ነቢያቶች ላይ የተነሳውን የማጭበርበር ሰዎች የመታመም መድኃኒት የማስጣል ሐሰተኛ ነቢያቱ እያደረጉ ያሉትን ነገር እኔ አሁን አንዳንዴ ምን ይላሉ? ሐሰተኛ ነቢያት የሉም ብለው ይላሉ። መጽሐፍ ቅዱስ ደግሞ በቀጥታ አሉም ይኖራሉም ይላል። እንኳን አይደለም ዛሬ የዛሬ 2000 ዓመት እነ ጳውሎስ መልእክት ሲጽፉልን በመጨረሻው ዘመን ይሄን ይመጣ እንደሆነ እወቅ ብለው ለጢሞቴዎስ ጽፈውለታል አይደል? ከዛም ከጻፈለት ነገር አንዱ በቃ ሰዎች እንዲህ አይነት ባህሪ ይኖራቸዋል። ቅድም የተወሰነ እያነሳን ነበር። ስለዚህ እዚህኛው ላይ ምን አይነት ነገር አለ? የካራክተራቸው፣ ብሔራቸው፣ ትምህርታቸው፣ ውሏቸው፣ አካሄዳቸው፣ ድርጊታቸው ሁሉ የስህተትና ከክርስቶስ ሕይወት ጋር ከክርስቶስ ትምህርት ጋር ከክርስቶስ አካሄድ ጋር የማይስማማ ነው። ስለዚህ እነዚህን ደግሞ ነብይንን ባዮችን እያነሳ ያሉት ሐሰተኞች ስለሆኑት ስለሆነ ስለዚህ ነብይንን ባዮቹን ደግሞ ፊልተር እያረግን መንጥረን የማውጣት ግዴታ አለብን። ይሄ ቤተክርስቲያን እንደ ቤተክርስቲያን አሁንም የኢትዮጵያን ቃለ ሕይወት ቤተክርስቲያን ልናመሰግን ከምንወደው ነገር አንዱ ይሄን የመከላከል ስራ መስራቷ ነው። ሌሎቹን ግን አሁን ትንቢት የሚናገሩ ሰዎችን ቅድም ክሊር አድርገሃል። በነብይነትና በትንቢት በመናገር መካከል ያለውን ልዩነት እና ትንቢት የሚናገሩትን ሁሉ የመቀበል ግዴታ የለብን የመቀበል ምክንያቱም የመመርመር መብት አለን። አንጥሮ ነገሩ ልክ ነው አይደለም ቀስ ብለን መቀበልን መብት አለን። እንደ አንድ እግዚአብሔር ቃል ካልተቀበልክ ብሎ የሚያስገድድ የመጽሐፍ ቅዱስ እውነት የለንም። ይሄን ደግሞ በጣም አስመረን ማስቀመጥ አለብን። ስለዚህ ነቢያትን በመጽሐፍ ቅዱስ እንመረምራለን፣ ይመረመራሉ።
እናያለን፣ እንፈትሻለን። ነቅለን የሚወጡትን ደግሞ እንደ እግዚአብሔር ቃል ነቅለን እናስወጣቸዋለን ማለት ነው። የብሉይ ኪዳን ከአዲስ ኪዳን ነቢያት የሚለያቸውን ነገር ቅድም አንስተን ነበር። ምንድነው ሚናቸው? የአዲስ ኪዳን ነቢያት ምንድነው? የብሉይ ኪዳን ነቢያት ለምሳሌ የብሉይ ኪዳን ነቢያት በእግዚአብሔርና በሰው መካከል የቆሙ ናቸው። ልክ እንደ ካህናት ሰዎችን ወክለው ወደ እግዚአብሔር እንደሚቆሙ ሁሉ እግዚአብሔርን ወክለው በሰው ፊት የሚቆሙት ነቢያት ናቸው። አሁን ግን በዚህ ዘመን ያሉት ትንቢትን የሚናገሩ ሰዎች የእግዚአብሔር ወኪል ነኝ እግዚአብሔር ጋር ለመድረስ ወይ እኔ ነኝ ምሰማላችሁ ከእግዚአብሔር ብሎ የማለትን ነገር ታውቃለህ ፈጽሞ መጽሐፍ ቅዱሳዊ ያልሆነ ነው። ስለዚህ በዚህ ግን ሰዎች ምንድነው ጠርዝ የሚይዙልን ነገር ቸርች ትንቢት እንደምትቃወም የትንቢት አገልግሎት እንደማያስፈልግ ትንቢት የሚባል ነገር እንደሌለ ነው ቃሉት መታምነው ብለው ሐሰተኛ ወሬ ሲያስወሩ ትሰማለህ። ቤተክርስቲያን ግን እንደዚህ እያለች አይደለም። ቤተክርስቲያናችን የምትለው ምንድነው? አንደኛ ትንቢት ማለት የመጀመሪያው የእግዚአብሔር ቃል ነው። የተጻፈው የእግዚአብሔር ቃል የትንቢት ቃል ስለሆነ ማለት ነው። ይሄን አንደኛ ጴጥሮስ ላይ ያው የምናገኘው ነው። የሁለተኛው ደግሞ እግዚአብሔር በመንፈስ ቅዱስ ሰዎችን እየመራ ትንቢት ሰዎች ሊናገሩ ይችላሉ። ይሄ ትንቢት ግን እንደ እግዚአብሔር ቃል የምንወስደው አይደለም ነው። አገልግሎቱ ላይ ሳይሆን ያለው ኮንፊዥን ያለው አጠቃቀሙ ላይ ነው። ስለዚህ ትንቢት በአግባቡ እንደውም መጽሐፍ ቅዱስ የሚነግረን ምንድነው? አንደኛ ቆሮንቶስ ምዕራፍ 12 13 14 እዛ ላይ ገብተን ስናገኝ ትንቢት የተሻለ እንደሆነ ከዛም ያለፈ ደግሞ ለመታነጽ፣ ለመምከር፣ ለማስተማር የሚጠቅም እንደሆነ ይናገራልና ግን የመመርመር መብት እንዳለን ይሄን በጣም አስምረን የምናነሳው ነው። መጨረሻ ላይ ምናልባት ልናነሳ የምንችለው ሐሰተኛ ነቢያትንና ምክንያቱም አሁን ስለምናነሳ ማለት ነው ሐሰተኛ ነቢያትንና ሐሰተኛ ሐዋርያትን እንዴት እንለያለን? የምንለይበት መንገድ አለ ወይ? ይሄኛው በዚህ ነው ይሄ ደግሞ በዛ በኩል ነው ብለን የምናወጣላቸው መስመር አለ? ያው መልሱ አዎ ነው። ምንድነው የሚለውን ነገር ጾላዬ እንድታነሳለን። ቴንኪዩ በጣም ጆዬ። ቤተክርስቲያን አሁንም ድረስ የትንቢት አገልግሎትን ትጠቀማለች እንዳልከው። ነገር ግን የትንቢት አገልግሎት የሚሰጡ ሰዎች ወይንም ደግሞ ጌታ በሰጣቸው ጊዜ ትንቢትን የሚናገሩ ሰዎች አገልግሎታቸው በመጽሐፍ ቅዱስ እንዲፈተሽ፣ አገልግሎታቸው በመጽሐፍ ቅዱስ እንዲቃኝ ግድ ይለናል። ምክንያቱም መጽሐፍ ቅዱስ መርምረን እንድንቀበል ስለሚያስገድደን ማለት ነው። በዘመናችን ነቢያትና ሐዋርያት ነን ብለው የሚሉ ሰዎች ተበራክተዋል። ነገር ግን ደግሞ ሐሰተኞች እንዳሉ፣ ሐሰተኛ ሐዋርያትና ነቢያት አሁን እኛ ባለንበት ዘመን እንዳሉ እንደሚኖሩ መጽሐፍ ቅዱሳችን በግልጽ ያስተምረናል። ስለዚህ እነዚህን ሰዎች እንዴት አድርገን ነው ምንለየው? እነኚህ ሰዎች በእውነትም ከጌታ ናቸው አይደሉም የሚለውን ጉዳይ እንዴት ነው ምንለየው የሚለው እጅግ ወሳኝ ነገር ይመስለኛል። የመጀመሪያው በመልእክታቸው ነው። የሚናገሩት መልእክት ከተገለጠው የእግዚአብሔር ቃል አንጻር እንዴት ይታያል? ይስማማል ወይ የሚለውን ሰው በሚገባ መቃኘት ያለበት ይመስለኛል። ምክንያቱም እኛ የተመሰረትንበት፣ እኛ የምንኖርበት፣ እኛ የምንገለገልባት ቤተክርስቲያን መሰረቱ ባለቀለት ጉዳይ ላይ፣ መሰረቱ በተጣለበት ጉዳይ ላይ የተመሰረተች ነች። ስለዚህ ግልጽ የሆነ መሰረት አላት። ያ መሰረት በቅዱሳት መጽሐፍት ውስጥ በግልጽ ተቀምጧል። ስለዚህ የትኛውም አገልጋይ ነኝ ባይ በቤተ ክርስቲያኒቱ ሲያገለግል ቢገኝ፣ ሲናገር ቢገኝ ምንም አይነት በነገር ላይ ትንቢት መናገርን ብቻ አይደለም፣ የትኛውም አይነት አገልግሎት በቅዱሳት መጽሐፍት ሚዛን መመዘን መቻል አለበት፣ መፈተሽ መቻል አለበት። እንደዛ ሲሆን ነው አክሰፕት የምናደርገው። በዚሁ አግባብ በዘመናችን ያሉ
ራሳቸውን ነብይና ሐዋርያ ብለው የሚሉ ሰዎች ሐሰተኞች መሆናቸውን በግልጽ ለመለየት የመልእክታቸውን ይዘት ማየት ነው። ከእግዚአብሔር ቃል አንጻር እንዴት ናቸው የሚለውን ጉዳይ መፈተሽ ነው። መጽሐፍ ቅዱሳችን ላይ በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 3 እስከ 4 እንዲህ የሚል ቃል አለ። ነገር ግን እባብ ሔዋንን በተንኮል እንዳሳታት ምናልባት የእናንተም ልቡና ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽሕና እንዳትወሰዱ እሰጋለሁ። ምክንያቱም አንድ ሰው ወደ እናንተ መጥቶ እኛ ከሰበክንላችሁ ኢየሱስ ሌላ ኢየሱስ ቢሰብክላችሁ ወይም ከተቀበላችሁት መንፈስ የተለየ መንፈስ ብትቀበሉ ወይም ከተቀበላችሁት ወንጌል የተለየ ወንጌል ብትቀበሉ ነገሩን በዝምታ ታልፉታላችሁ ማለት ነው እያለ ጳውሎስ ስጋቱን ሲገልጽ እናያለን። ስለዚህ በዚህ ክፍል ላይ ሌላ መንፈስ፣ ሌላ ወንጌል እንዲሁም ደግሞ ሌላ ኢየሱስ እየተባለ የተገለጸ ነገር አለ። ሰዎች ትንቢትን በሚናገሩበት ጊዜ የተናገሩት ትንቢት ምን ያህል ከቅዱሳት መጽሐፍ አስተምህሮ፣ ምን ያህል በመጽሐፍ ቅዱሳችን ከምናውቀው ኢየሱስ፣ ምን ያህል በመጽሐፍ ቅዱሳችን ከምናውቀው ከተገለጠው ወንጌል ጋር ስሙም ነው የሚለውን ጉዳይ መቃኘት ያስፈልጋል። ሌላኛው ምናልባት አብዛኛውን በዚህ ዘመን ያለ ሰው የማይጠይቀው ነገር ብዙ ትንቢት ተነግሮ ብዙ ትንቢት ተብሎ ነገር ግን ሳይፈጸሙ የቀሩ ትንቢቶች መዓት ናቸው። እነዚህን ሰዎች ለምን አይጠይቁም ነው። ምክንያቱም ከእግዚአብሔር ከሆነ ያ ትንቢት እግዚአብሔር ከሆነ የተናገረው እግዚአብሔር ከሆነ ለነኛ ሰዎች የገለጠላቸው በምንም አይነት መስፈርት በምንም አይነት መርህ ያ ጉዳይ ከመሆን ሊገደብ አይችልም። ይሆናል። ለምን? ተናጋሪው እግዚአብሔር ስለሆነ ማለት ነው። ስለዚህ ባልተፈጸሙ ትንቢቶች ላይ ቆመን ያልተፈጸሙ ትንቢቶችን እያየን እየተመለከትን ስለነዚህ ሰዎች ትክክለኛነት ጥብቅና ምንቆምበት ምንም አይነት ምክንያት የለም። መጽሐፍ ቅዱሳችን ስለዚህ ነገር በግልጽ የሚናገረን ነገር አለ። ለምሳሌ ዘዳግም ምዕራፍ 18 ቁጥር 22 ላይ ስለዚህ ጉዳይ እንዲህ የሚል ሐሳብ ተቀምጧል። ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ነብዩ በድፍረቱ ተናግሮታል፣ እርሱን አትፍራው ይላል። ስለዚህ ከተነገረ መፈጸም አለበት። እግዚአብሔር ከሆነ የተናገረው መፈጸም መቻል አለበት። ተፈጸመ ትንቢት ቢገኝ መጽሐፍ ቅዱስ በግልጽ የሚነግረን ነገር ምንድን ነው? ያ ሰውዬ ከእግዚአብሔር አለመሆኑን ነው። አትፍራው ይላል። ደግሞ ክፍሉ የሚገርም በዚህ ዘመን ነቢያትን ፍራቻ ነው ብዙ ሰው ብዙ ነገር እየሆነ ያለውና ክፍሉም አትፍራው ይላል። ሌላኛው ከዚህ ጋር ተያይዞ ሰዎች ትክክለኛ አገልጋዮችን ለመለየት መጠቀም የሚገባቸው ጉዳይ ቢኖር የተናገሩት ትንቢት ቢፈጸምስ? አሁን ትንቢታቸው ካልተፈጸመ ከእግዚአብሔር አይደለምና ሰዎቹ ትክክል አይደሉም የሚለውን አቋም ይዘናል። ኦኬ ቆይ ትንቢታቸው ቢፈጸምስ ብለን ብንል ትንቢታቸው ቢፈጸም እንኳን መጀመሪያ ላይ ያልነውን አስተምህሯዊ ጉዳይ ኮምፕሮማይዝ የምናደርገው ጉዳይ አይደለም። በድንቅና ተአምራት ላይ ቆመን የሰዎችን አስተምህሯዊ ይዘት አስተምህሯዊ ኮንቴንት ኮምፕሮማይዝ የምናደርግበትን እድል መጽሐፍ ቅዱሳችን አይሰጠንም። ለዚህ መጽሐፍ ቅዱሳችን በዘዳግም መጽሐፍ ምዕራፍ 13 ከቁጥር 1 እስከ 3 እንዲህ የሚል ሐሳብ ተቀምጧል። ነብይ ወይም ህልም አላሚ ከመካከልህ ተነስቶ ምልክት ወይም ድንቅ አደርጋለሁ ቢልህ የተናገረው ምልክት ወይም ድንቅ ቢፈጸም አንተ የማታውቃቸውን ሌሎች አማልክት እናምልካቸው ቢልህ አምላካችሁ እግዚአብሔር በፍጹም ልባችሁና በፍጹም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ ሊፈተናችሁ ነውና የዚያን ነቢይ ቃል ወይም ህልም አላሚውን አትስማ ይላል። እዚህ ክፍል ላይ በጣም ስትሮንግ የሆነ ሐሳብ ከዚህ መረዳት እንችላለን። ሰዎቹ እንግዲህ ትንቢትን ተናግረዋል። የተናገሩት ትንቢት ተፈጽሟል ብለን ብንል በዚህ ዘመን ያሉ ነቢያት እንኳ ነገር ግን አስተምህሯዊ ይዘታቸው ምንድን ነው? እነዚህ ሰዎች በድንቅና ተአምራታቸው ሊያጸኑልን የፈለጉት ጉዳይ ምንድን ነው?
ምክንያቱም የሚናገሩት ንግግር አለ፣ የሚያስተምሩት ትምህርት አለ። ትምህርታቸውን በድንቅና በተአምራት ሊያጸኑልን ቢፈልጉ ድንቅና ተአምራትን አድርገዋልና የእነዚህ ሰዎች ትምህርት ሊፈተሽ አይገባውም አንልም። የእነዚህ ሰዎች አስተምህሮ ምንድን ነው? ሰው ወዴት ነው የሚመራን? ስለዚህ ዘመናችን ቤተ ክርስቲያን በዚህ ኢሹ ላይ እጅግ በጣም ጠብሰቅ ያለ አቋም መያዝ እንዳለባት አስባለሁ። ማቴዎስ 24 ላይም በግልጽ የተቀመጠ ሀሳብ አለ። ሐሰተኞች ክርስቶሶች እና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ ይላል። ስለዚህ በድንቅና ተአምራት ላይ ተመስርተን የሰዎችን ትክክለኛነት የአገልጋዮችን ትክክለኛነት ልንናገር አንችልም። አስተምህሮ በድንቅና በተአምራት ኮምፕሮማይዝ የሚደረግ ጉዳይ አይደለም ማለት ነው። ይህን ጉዳይ በጥቂቱ እኔ ካልኩት ሌሎችም አሉ ምንለይባቸው መንገዶች፣ እነኛን ብታነሳ እላለሁ። አዎ፣ በሁለተኛ ደረጃ የተቀመጠው እንዴት ነው ልናውቀው የምንችለው? በፍሬያቸው ትለያላችሁ። ስለዚህ በጣም ድብቅ ነገር የለም። ባለፈው የማቴዎስ ወንጌል ምዕራፍ 7:15ን አንብበህልን ነበርና የማቴዎስ ወንጌል ምዕራፍ 7 ከቁጥር 15 እስከ 20 ያለው የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉም ፍሬ ያደርጋል ነው የሚለው። ስለዚህ አንድ ነብይን አንድን ሐዋርያ ነኝ ባይን ፐርሰን ፍሬውን አይተ ይሄ ሰው ብለህ ማለት ትችላለህ። ስለዚህ የተወለደውን ነገር በማየት የመነጨውን ነገር በማየት በንግግሩ፣ በህይወቱ፣ በልምምዱ በሚያደርገው ነገር በሙሉ አይተ ይሄ ነገር ምንጩ ይሄ ነው ብለህ ማለት ትችላለህ ማለት ነው። መጽሐፍ ቅዱስ ይሄን ይፈቅድልሃል። ይሄ ጭፍን ፍረጃም አይደለም። ስለዚህ መጥፎ ፍሬ እያፈሩ አይደሉም እነሱ የባህሪ እንጂ የትምህርት ምናምን እንትን የላቸውም ሆነ አለ አይደለ ትንሽ ብናያቸው ምናምን እንደዛ የምንላቸው ሰዎች አይደሉም። ፍሬያቸው የኩርንችት ያህል ከሆነ ከግንዱ ከወይኑ ጉንድ ሌላ ሆኖ ከመልካሙ ግንድ ያልወጣ ክፉ ፍሬ እያፈሩ ከሆነ ኦብቪየስሊ በሱ ምንለይበት ነገር ነው። ሌሎች ሰው ተኮር ናቸው፣ ሰዎችን ይበዘብዛሉ፣ ሰው በዝባዥ ናቸው። ይሄ ምንም ማናብራራው ደሃ ነብይ አታገኝም እኛ ጋር። መጽሐፍ ቅዱስ ላይ ነቢያት ቤት የሚሰሩበትን አጥተው ከሰው መፋስ ወይም መጥረቢያ እየተዋሱ ቤት ለመስራት ሲቸገሩ ታውቃለህ። የነቢያት ጉባኤ በኤልሳ ዘመን ያለው የነቢያት ጉባኤ ቤት መስሪያ ፈልገው መጥረቢያ ሲወርቅበት እኮ የሚያለቅስ ነው። የመጥረቢያ ዋጋ መክፈል የሚከብደው ነው። እና ሌላው ምናልባት እንደ መጨረሻ የምናነሳው ምንድነው? የቤተ ክርስቲያንን ስልጣን ይቃወማሉ። ምክንያቱም አይመችም ለነሱ ኮንፈርት ዞናቸውን ስለሚነሳቸው ስለማይመቻቸው አጌኒስት ያደርጋሉ፣ በጣም ይቃወማሉ የቤተ ክርስቲያንን ስልጣን፣ ቤተ ክርስቲያን የምታወጣውን ነገር፣ የቤተ ክርስቲያንን ስርዓት። እንደዚህ የሚል አይነት ካራክተር ያለውን ፐርሰን ይሄ ሰው ሐሰተኛ ነው ብለ የማለት ድፍረት መጽሐፍ ቅዱስ ይሰጣል። ሶስተኛ ዮሐንስን ስትመለከት አንድ ዲዮጥራጢስ የሚባል ሰው ከአክቹአሊ ከሊደርሺፕ ጋር ተያይዞም ቢሆን ካራክተሩ አንዱ ምንድነው? በጣም መሪዎችን ማጥላላት፣ መሪዎችን መሬት ለመሬት ሐዋርያ ዮሐንስን የመሰለ ትሁት ሊደር፣ ትሁት ሐዋርያ፣ ያን የመሰለ ቅን ሰው በክፉ ቃል እየለፈለፈ ሲናገረውና ልቡን ሲያሳዝን ታያለና ይሄን አይነት ነገር ያለባቸውን ሐሰተኞች ነን ብለን ማለት እንችላለን። በጣም ልጠቀልለው ግን እና ላሰምረው የምፈልገው ፓርት አለ። ሐሰተኛ ነቢያት ዋና ስራቸው ምንድነው ወይም ምንድነው የሚያደርጉት ብለህ ስትል ስለ ንስሐ ፈጽሞ አይሰብኩም። ተመለስ ህይወታቸው ሌላ። እነዚህ አይነት ሰዎችን በፍሬ ለይተን ማውጣት አለብን ማለት ነው። በትክክል እጅግ በጣም
ቆንጆ ቆንጆ ሀሳቦችን ያነሳኸው ለቃሉ ስልጣን የማይገዙ ከህዝቡ መታነጽ ይልቅ ከህዝቡ ወደ እግዚአብሔር መቅረብ ይልቅ የራሳቸው የሆዳቸው ጉዳይ የሚያሳስባቸው እሱ ብቻ ሳይሆን ስለ ትክክለኛነታቸው አንዳንድ ጉዳዮች እንኳ ቢነሳ አንተ እንዳልከው አልፎ አልፎ ኢየሱስ ኢየሱስ ሲሉ ልንሰማቸው እንችላለን። ወንጌል ወንጌል ሲሉ፣ ንስሐ ንስሐ ሲሉ ልንሰማቸው እንችላለን። ይሄ ግን ምን እንደሆነ መጽሐፍ ቅዱስን ላጠና ሰው ግልጽ ነው። ምክንያቱም አስተምህሯዊ ጉዳይ አንዳንድ ጊዜ ብቻ ሲመችህ የምታነሳው ጉዳይ ሳይሆን በእያንዳንዱ የአገልግሎት ምዕራፍ በእያንዳንዱ የአገልግሎት ሴክተር ውስጥ እየገባህ የምትመሰረትበትና የምታገለግልበት መርህ ነው። ስለዚህ አልፎ አልፎ በሚያነሷቸውና በተደጋጋሚ ባንደበታቸው ባለ የኢየሱስ ስም እየተታለልን እነሱ ጋር የምንጣበቅበት አንዳች ምክንያት የለም። እኔ ግን ጆዬ ግራ የሚገባኝ እንግዲህ ይታወቃል ስለ እነዚህ ሰዎች መጽሐፍ ቅዱስ በግልጽ የሚናገረው ነገር አለ። ሐሰተኞች ስለመሆናቸው ግልጽ የሆነ የተቀመጠ ነገር አለ። ከመጽሐፍ ቅዱስ ተነስተን ይህን መናገር እንችላለን። ህዝቡ ለምንድን ነው የሚሄደው ነው አሁን? ምክንያቱም ከትናንት ወዲያ ነው የመጡት ራሳቸውን ነብይ ሐዋርያ ብለው ሹሞ የመጡ ሰዎች። ነገር ግን ሜን ላይን ቸርች ውስጥ የምናውቃቸው ምእመናን እንግዲህ ያላቸውን ምእመን የሰበሰቡት ከሜን ላይን ቸርቾች ነው። በሜን ላይን ቸርቾች ውስጥ ያሉ ምእመናን ለምን ይሆን የሚሄዱት? በጣም ሁል ጊዜ ጥያቄ የሚሆንብኝ ጉዳይ ይሄ ነው። በዚህ የሚመለከቱንም ተመልካቾቻችን ለምን ይመስላችኋል? ወጣቶች ለምን ይመስላችኋል? ህዝብ እየሄደ ነው፣ እስቲል እየሄደ ነው። እነዚህ ሰዎች ሐሰተኞች ናቸው። በግልጽ ይህን መናገር እንችላለን። መጽሐፍ ቅዱሳችንን ከፍተን የሚገዛን መጽሐፍ ቅዱስ ስለሆነ ማለት ነው። ለምን ይሆን ግን ህዝቡ እየሄደ ያለው? ችግሩ ከራሱ ከህዝቡ ነው ወይስ አቅፋ ከያዘቻቸው ቤተክርስቲያን ነው? ከማን ነው ችግሩ የሚለው ጉዳይ እጅግ በጣም የሚያወያ ይመስለኛል። አሁንም በነገር ላይ ጆዬ መሄዳቸው አይቀርም። ህዝቡ አሁንም መፍለሱ አይቀርም። አሁንም እኛ እንጮሃለን። አሁንም ግን ህዝቡ እየሄደ ነው የሚገኘውና ይሄን ጉዳይ እንግዲህ ለማስተካከል ምክንያቱን ማወቅ ጥሩ ነው። ህዝቡ እየሄደ ነው፣ ግን ለምን ይሆን? እጅግ በጣም አነጋጋሪ ጉዳይ ይመስለኛል። ምናልባት በዚህ የምትመለከቱን ወጣቶችን በዚህ ጉዳይ ላይ ሀሳባችሁን ብትሰጡን፣ ለምን ይሆን ህዝቡ እየሄደ ያለው? በዚህ ልክ የተገለጠ መጽሐፍ በእጃችን ኖሮ መገምገም እየቻልን የሚለው እሱን ሀሳብ ብታነሱልን ደስ ይለናል። ጆዬ እኔ እናንተ እሱን በጓዳ እንቀጥላለን። ያ ቴንኪው ላለው እኔ መሰናበት ይችላል ጆዬ። እሺ ቅዱሳን፣ ይሄ ፕሮግራም ዘውትር በኤልፊዳ ፖድካስት የሚቀርብላችሁ የወጣቶች ጥያቄ የተሰኘው ፕሮግራማችን ነው። ዛሬ እንግዲህ ከወንድማችን ዘላለም የኢትዮጵያ ቃለ ሕይወትን መጽሐፍ አስመልክቶ የሐዋርያትና ነብይነትን አስተምሮ በቃሉ ሲመዘን የሚለውን መጽሐፍ በጥቂት የተወያየን ነበር። ምናልባት እዚህ ፕሮግራም ላይ አስተያየት ካላችሁ በኢሜል አድራሻችን ወይም በዌብሳይት እየገባችሁ elpida.ec እያላችሁ ማቅረብ ትችላላችሁ። ከዛም ባለፈ ከታች በምናስቀምጠው ስልክ ቁጥር እየደወላችሁ ሐሳብ አስተያየታችሁ ማስቀመጥ ትችላላችሁ። ከጠቀማችሁ ለሰዎች አጋራቸው። እኛ በዚሁ እንሰናበት። መልካም ጊዜ